ሄሎ ቦስ። አቤት። ዛሬ መምጣታችን ብታይ ምን ሚስቴ ልትወልድ ሆስፒታል ገብታ ይወጣ ጭንቅ ላይ ነኝ እኔ። ሳምንት መምጣታችንም ትቀልዳለህ እንዴ? ይሄው እግሩ ወጣ። ይሄው ባሌ ቤት አላደረም በላኩ መስሪያ ቤት ድረስ ልትፈልግ መጣለች። ይልቅ ና እናግኛት። እሷ ሌላ ናት። እንዳትሰማ። ምን አባራ የልጆቼን እናት ወይ ግባ። ሰላም ዶክተር። ይኸው ሽንት። ኦኬ መሄድ ትችላለህ። እሺ አትሂድ። ና ውጤት ደርሷል። ከምን ወደ ባሰ ቁጭ በል። ውጤትህ እንደሚያሳየው ከሆነ የሰጠኸው ሽንት የሴት ነው። ምን ማለት ነው? የራሴ ሽንት እኮ። እንደዛ ከሆነ የ3 ወር እርጉዝ ነህ። እንኳን ደስ አለህ። ከዚህ በኋላ እኛ ጋር እየመጣ በሳምንት 2 የእርግዝና ክትትል ታደርጋለህ። እንዴት እንዴ? ጽዳት አይደለህ እንዴ? ምን እየሰራ ነው? ምን ነው ዶክተር? አይዞህ ዶክተር አታልቅስ፣ ምንም አይሆንም። አይደለም እባክህ፣ እኔ ኑሮዬን ነው የሚያስለቅሰኝ። እንዴት ነው ልጆችን የማሳድገው በዚህ ደሞዝ? ይሆንም እግዚአብሔር ያውቃል፣ እሱም ያውቃል። እኔ ነኝ እንጂ የማላውቀው። ምንድን ነው እማዬ? ግን የት ነው የምትወስጂኝ? ዝም ብለህ ነው ዛሬ አሳያለሁ። ና እሱ ጋር ቆም። ምንድን ነው እማዬ? 5 4 3 2 ምንም እንዳታረጊ እባክሽ። ሰርፕራይዝ! ምን እዚህ ላይ ያለ ልደትን እንዴት ላከብርልህ ስልህ ልጄ፣ እስኪ ለልደት ምን ባደርግልህ ደስ ይላል? እስኪ ሰርፕራይዝ አድርጊኝ፣ የሆነ የሚያስደነግጥ ሰርፕራይዝ። መልካም ልደት የኔ ልጅ። በጣም ነው የምጠላሽ። አባባ ገና። አዎ ልጄ፣ እንዴት ነህልኝ? የእውነት እርሶ ነው? አዎ ልጄ፣ በጣም ነው የምወዶት። ምን ሊሰሩ መጡ? የገና ስጦታ ይዤልህ መጥቼ ነው። እኔ አላምንም፣ ግን እኮ ገና አልፏል። ያው ቢሆንም ደስ ሲል። ቆይ ሚስት ያላየችሁት መሰለኝ። የት ነው አልጋ ላይ ጥለኸኝ የምትሄድ? ባሌ መጣህ እንዴ? እንዴ አባባ ገና። ሰላም። ምንድን ነው? ልጅ ስጦታ ልስጥ ብዬ ነው። ያው ስጦታ አላልኩም። ይቅርታ። የኢትዮጵያ ሕዝብ ወይ በጣም ችግር ላይ ነን። ኢትዮጵያ ተከባለች፣ ትወራለች። ዞምቢዎች እያጠቁን እየገደሉን ያሉት። መድኃኒቱ አልተገኘም። ራሳችሁን ጠብቁ። ወይ አንተ ይሄ ነገር እውነት ነው እንዴ? እኔ ምን አውቃለሁ? ፊልም ላይ ነው የማውቀው ዞምቢ ምናምን። ኧረ እባክህ በር ዝጋው። እሺ እባክህ ይሄ ነገር ፊልም በህግ አምላክ አንተ ሰውዬ ተወኝ። አንተ ነገር አድርግልኝ። ምን ላድርገው? እኔ አላውቅም። የሆነ ነገር ስጠኝ። እንካ ጡጦ። ምንድን ነው መሰለኝ? አበባ ስጠውስ። አበባ። ኧረ ደህና ነገር ስጠኝ። ወይኔ ጉዴ። እንካ ቶፖ ውሃ። አንተ ምንድን ነው የሰጠኝ? ጥም ቆራጩን ቶፕ ውሃ ነው የሰጠሁት። ቶፕ ውሃ የኔ ያለሁት። የኢትዮጵያ ሕዝብ እንኳን ደስ አላችሁ። መድኃኒቱ ተገኝቷል። መድኃኒቱም ቶፕ ውሃ ነው። ቶፕ ውሃን እየጠጣችሁ ጥማችሁን ቁረጡ። እና እንጥሏን ከባጠጥኳት በኋላ የሆነ ባህሏን እናንተ ቀጥ ሌላ ባይ አሁኑ ቤት ነው የምናወራው ነገር አለ። ምን ነው ሰላም ነው? እኔ አላውቅም፣ ግን መሄድ አለብኝ። ለምንድን ነው እንደዚህ አቻኩል ፈለገኝ? ሚስጥሮችን አውቀው ይሄን እንዴ? ማን ይሆን የነገረው ስለገደልኳቸው ሰዎች? ሰራተኛችን ለካ እሷን ማስወግጃታለሁ። ጎረቤታችሁ እና ምንድን ነው ባለሱቋ እንዳረገዘችብኝ አውቀው እንደ ለካ እኔና ማያ አስወግደናታል። በቃ በህይወቴ ቀንቶ ሊገለኝ ነው ማለት ነው። ይሄ ክፉ ሳይቀድመኝማ መቅደም አለብኝ። ልጄ ሽንት ቤቱ ላይ ውሃ አላፈሰስክም። ውሸቱን ነው፣ ቀድሞ ሊገልህ እያሰበ ነው። በቃ አዎ፣ እሺ። ስማ፣ ለምንድን ነው ሰራተኛችንን የገደለው? ሰላም ልጄ፣ አንተ ነህ ነብሰ ገዳዩ? አዎ። ማንን ነው የምገለው? እንድገለው አይደለም የምፈልገው። እና እንዳሰቃየው ነው? አይደለም። መጀመሪያ ትይዘዋለህ፣ ከዛ ልስበረው ሳይሆን ይዘኸው ታቅፈዋለህ። ምን አቅፈህ አንገቱን ትስመዋለህ በስሱ። ከዛ በእነዚህ የሚያማምሩ ጣቶችህ
ሰውነቱን ትዳብሰዋለህ። ምን እየዳበስክ ጀርባውን እግሩን ስመህ ከዛ ትለቀዋለህ። በቃ ለዚህ ነው 10 ሺህ ብር የሚከፍሉኝ? አዎ። ለማንኛውም ማንን ነው? ይኸው እርስዎ ኖት? አዎ። ለምን እኔ ታዲያ ለምን ሹገር ቤቢ አይፈልጉ? ልዩ ነሃ። አንተ እንደ ሌሎቹ አይደለህም። ጨካኝ ነህ። እጆችህ የፈረጠሙ ናቸው። ነፍሰ ገዳይ ነህ። ቆፍጠን ያልክ ወንድ ነህ። እንዳንተ አይነት ሰው ነው የምፈልገው። አሁን 3 ሰከንድ ስጠኝ። ሮጥ ያዘኝ። በቀላሉማ አታገኘኝም። ና ና። ሰውዬ ነገ ፈተና አለ እንዴ? አታብሽ፣ ተኛ። ደግሞ ምንድነው ለሊት የሚያሯሩጥ? አንተ እንቅልፍ የለም እንዴ? እኛ ቤት በኩል እንተኛ። በሽተኛ አሁን ተኛ። እኔ ልዩ ሰው ነኝ። ይህች ዓለም ትፈልገኛለች። ይህንን ደግሞ ማንም ሰው አያውቅም። ከሰማይ የተሰጠኝን እንቅልፍ ያለመተኛት ሱፐር ፓወሬን ተጠቅሜ የኢትዮጵያን ሕዝብ ከየትኛውም አደጋ ሌሊት ጠብቀዋል። በተማርኳቸው የተለያዩ የቴኳንዶ ጥበቦች ሕዝቤን በቅንነት አገለግላለሁ፣ ሐሳቡንም እስከ መጋራት ድረስ። እኔ የዚህ ሀገር የመጨረሻ አንተ ያማል እንዴ? ቆይ ያንተ ሱፐር ፓወር የአእምሮ በሽተኝነት ነው እንዴ? ምንድነው ለሊት የሚያሟሩት? ቆይ ለአንተ ስለኔ በርዶ ይዤ ያልገባህ ነገር አለ። እኔ እንደናንተ አይደለሁም። ህዝብን መጠበቅ አለብኝ። እኔ ለዚህ ህዝብ ተኛ። ስጠው እንዴ ማናጠፍ አበላሽ ማ እኔ አረ እኔ አይደለሁም። ወይኔ ኳሴን አበላሽ የምታመልጥ መስሎ ነበር። ቤቢ ና ሰው ላስተዋውቅህ። ተዋወቀው፣ አዲሱ ጓደኛዬ ነው። እሺ ደህና ነህ ቤቢ? ደግሞ እንዴት አባቱ የሚያምረው እባክሽ። ተጫውቱ፣ ዝም አትበሉ። እሺ ቤቢ ምን እየሰራ ነው? ዛሬ አንተን ነው የምንበለው ማለት ነው። ምን እበላለሁ ብለህ ልትበላ ነው ዛሬ? ማለት እናቴ እንዳንተ አይነቱን በየቀኑ ነው ይዛ ሁሉንም ራት ነው የምናደርገው። ይኸውልህ ቤቢ እንደምታስበው አይደለም። እኔ ይኸውልህ አባቴ ያልሰጠህን ፍቅር ልሰጥ ነው የምፈልገው። አባትህ ጥሎ ቢሄድም ማን ነው ሄዷል ያለው? ይኸውና እኮ አይዞህ ሞቷል። ጠረጴዛው ላይ ነው ያስቀመጥኩት። ይኸውልህ ቤቢ በቃ እኔ ልሂድ። እሺ ወዴት ልትሄጂ? አትፍራ። እሺ ይኸውላችሁ እንደምታስቡት ጤነኛ አይደለሁም። በጣም ብዙ በሽታ ነው ያለብኝ። ይህንን መለስ ጭራሽ ይንቀሳቀሳል። ቤቢ ና ሰው ላስተዋውቅ፣ አዲሱ ጓደኛዬ ነው። ሰላም ነው ቤቢ? ብዙ ይቆያል እንዴ? አረ እየመጣ ነው አባዬ። ግን ይኸውልህ በጣም ነው የሚፈራህ። ምንም ነገር እንዳትናገረው እሺ? ችግር የለውም። መጣ። አይ ግባ። አንቺ መኝታ ቤት ግቢ። ለምን? እኛ የምናወራው ነገር አለ። ግቢ። የሆነ ቦታ ግን ማውቀህ ይመስለኛል። ያው ቤተ ክርስቲያን ሁሌ ስለማስቀድስ እዛ ሊሆን ይችላል የሚያውቅ። ምን ሆነ ነው ያረፈድከው? ያው መንገድ ላይ የምረዳቸውን ሰዎች አግኝቼ እየመጸወትኩኝ ነበር። ኦኬ እስኪ ቀና በል፣ ቀና በል። አጅል ሰላም ነው ጋሼ? ሞቸራ ምን አባለ ስራ መጣ ቤቴ? አንተ ሰፈር ያሸበርክ ወጠጤ ልጄን ፈልገህ መጣ? አዎ ጋሼ። በባለፈው 8 ሴቶች አስረግዘህ ክዳ አልነበረ እንዴ? አዎ ጋሼ። እና ልጄ 9ኛ ናት? አዎ። ደስ ይላል። ልጄን ታውቃለች? አይ አታውቅም ጋሼ። እንዳይነግሯት እሺ? ችግር የለውም አልናገርም። ትጠጣለህ? አዎ። የት አለ? እንካ። እንደ እርሶ ግን ምርጥ አማች የለም እውነት? አዎ አዎ፣ በደንብ ጠጣ። እና ይሄ ነው ባልሽ? ማነው? ሰላም፣ የበርጠሚስ ወላጅ ነህ? አዎ። ምን ነው? እኔ የበርጠሚስ መምህር ነኝ። አንዴ ስለ በርጠሚስ ማውራት እንችላለን? ይቻላል፣ ግባ። እሺ መምህር፣ ሻይ ቡና? አይ ችግር የለውም፣ ወደ ጉዳይ ልግባ። ልጅህ በጣም ለየት ያለ ልጅ ነው። አውቃለሁ። ማለት ለየት ያለ እብድ ነው። ይኸውልህ ልጅህን ትምህርት ቤት ብለህ ነው የላከው ወይስ የጦርነት አውድማ ነው የላከው? ምን ማለት ነው? ይኸውልህ እኔ እንደ ልጅህ አይነት ጉልበተኛ ሰው አይቼ አላውቅም በህይወቴ በጣም ብዙ ሰዎች ደብድበውኛል፣ ግን እንደ ልጅህ አይነት ደብዳቢ ሰው አይቼ አላውቅም። ቆይ ገና የ2ኛ ክፍል ተማሪ አይደል እንዴ? ይኸውልህ ልጅህ ልጅ አይደለም። ይኸው እንደውም ልጄን ለማግባት አሁን በጉልበት እቤት ሽማግሌ ልካለሁ እያለ እያስጨነቀኝ ነው። በዛ ላይ ደግሞ የሆነ አረንጓዴ የሚለብሰው አንሶላ አለ፣
እሱን እያደረገ ትምህርት ቤት ውስጥ ሲከረባበትብን ነው የሚውለው። እንዴ ቆይ መከረባበቱማ እኮ ልዩ ተሰጥኦ እኮ ነው። ልዩ ተሰጥኦ ከሆነ ታዲያ እኛ ላይ ነው እንደሚያሳየው። ልጆች በጉዲፈቻ የሚወስዳችሁ ሰው መጥቷል። ዛሬ ከሶስታችሁ አንድ ሰው ይወሰዳል። ቶሎ ብላችሁ ተዘጋጃችሁ። ሰላም ሰላም። እንግዲህ እነዚህ ናቸው ልጆቹ፣ መምረጥ ትችላለህ። እሺ ያው እንግዲህ ከእናንተ መሀል የሚጣል የለም፣ ግን ያው አንድ ሰው መምረጥ አለብኝ። መሀለኛውን መርጫለሁ። የስ ኦ ቤቢ ና። አባላዘር አለበት፣ ጨምጥም አለበት፣ አዎ እከክም አለበት። ይሄ እኮ የአልሸባብ ታጣቂ ነው፣ ከትግል አምልጦ ነው የመጣው። በዛ ላይ ደግሞ ልጅ አይደለም፣ የ32 ዓመት ጎልማሳ ነው። ቁመቱ አጥሮ ነው። አዎ ከሱ ይልቅ እኛ ብትወስዱ ነው የሚሻላችሁ። አሁን ራሱ በፈታተሹት የሆነ ቦምብ ወይ መሳሪያ አታጡ። ድሮም ሀበሻ ሲያልፍለት አትወዱ እናንተ ማለት ልጄ። ምን አባዬ? አዎ ልጄ። እሺ አኩኩሉ አልነጋም፣ አኩኩሉ አልነጋም፣ አኩኩሉ አልነጋም፣ አኩኩሉ አልነጋም፣ አኩኩሉ አልነጋም፣ አኩኩሉ አልነጋም፣ አኩኩሉ 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 አባዬ አባይ አባይ አባ 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 ሳቅስኪ ትዛት በለኝ ልጄ ባክህ አትናፍቅ፣ የእናት ፍቅር የተለየ ያብራቅፋ። እና ልጄ እንደዚህ ነበር አባቴ ጥሎኝ ጠፋ። አይዞህ አባዬ፣ አያቴ ግን በጣም ክፉ ሰው ነው። አዎ ለማንኛውም ጀምር። እሺ አኩኩሉ አልነጋም። አዲስ ዘፈን። እንደ ደላው ሰው ትቀመጣለህ፣ ኑሪ ሳንቲም ከኪስ የለ፣ የለበስከው ልብስ አመት ያለፈው ደርደርቶብሃል። አረቀይረው መሄጃ የለክ አንተ ዘዋሪ፣ ቁጭ ብለህ ታያለህ ቶምና ጄሪ። ፀጉርህም ገብቷል ካልሲም ተቀዷል፣ ብብትህማ ጠረን ቀይረዋል። ጥርሴ ይርገፍ እኔ አልዋሽህም፣ ምንም አትስጋ፣ ሚስት ተኝታለች ከእኔ ጋራ። ብድርህ ብዙ ነው ወዲያህ፣ በርህን ያንኳኳል አሁን አከራየ። አቤት ትለኛለህ ችጋራም ስልህ፣ ችጋራም አቤት በላንተ ችጋራም። አቤት ጎበዝ ችጋራም፣ አቤት ችጋራም፣ ችጌ ችጋራም